ሰላም እንዴት ናችሁ? ኦንላይን ወርኮችን የምሰራው እንዲህ ብር መስራት እንደምችል ማለት ነው። ያው እነዛም ዛሬ አንድ ምርጥ አፕ አምጥቼላችኋለሁ። በሁለተኛ ቀናችሁ ወይ በሁለት ዶላር መስራት የምትችሉ ያው አፑን በጣም ተንከራክቶ ስታስገቡ ያው $2 ከዛም በላይ መስራት ትችላላችሁ እንዳሰራችሁ። እኔ ገና ሰው እያስገባሁ ስለሆነ ነው $2 ለሰጠኝ። እናንተ ከዛም በላይ መስራት ትችላላችሁ ማለት ነው። አሁን አፑ እንዴት እንደምናምን ቀጥታ እናያለን። ቀጥታ አፑን ለማግኘት ወደ ፕሌይ ስቶር እንሄዳለን። ወደ ፕሌይ ስቶር ከሄድን በኋላ እዚህ ጋር ሰርቻለሁ ላይ ዶዞ ላይቭ ብለን እንሞላለን። ዶዞ ላይቭ ብለን ከሞላን በኋላ እዚህ ጋር እንደዚህ አይነት አይከን ተጻፈዋል ማለት ነው። እንደዚህ አይነት አይከን ተጻፈዋል። ይሄን ታወዱታላችሁ ማለት ሰዓት ከዛ ለምሳሌ እኔ አከፋወቱን ኦፕን አድርጌ ላሳያችሁ። እዚህ ጋር ሳከፍቱ እቺ ባዶ ስለምታ እዚህ ጋር አይ አግሪ ትሉታላችሁ። ከዛ እዚህ ጋር ጉግል ወይም ፎን ያስመርጣችኋል። በቁጥራችሁ ወይም በጉግል አካውንታችሁ ነው የምትከፍቱት። እኔ በጉግል አካውንት ይከፍታለሁ። በጉግል አካውንቴ ከከፈትኩ በኋላ አንዳንድ የሚጠይቁኝ ነገሮች አሉ። ያው እዚህ ጋር ወንድ ናችሁ ሴት ናችሁ ይጠይቃችኋል። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፌሚል ብላችሁ ትሞላላችሁ። እዚህ ጋር ኢትዮጵያ ነው ካንትሪያችን ኢትዮጵያ ስለሆነ ራሱ ወይላችሁ ካንትሪ ኢትዮጵያ ብላ ያስመርጣችኋል። ኢትዮጵያ እዚህ ጋር የትውልድ ቀናችሁን ትሞላላችሁ። የትውልድ ቀናችሁ እንደፈለጋችሁ ማለት ትችላላችሁ። ዲሎ ዋና ቦታ እዚህ ጋር ነው። እዚህ ጋር ሪፈራል ኮድ ይጠይቃችኋል። ሪፈራል ኮዱ ደግሞ ያ ኢንቫይት የሚያደርጋችሁ ሰዎች ነው ሰው ነው እንደሚላችሁ። አሁን ይሄን እናንተ ሙሉ ሪፈራል ኮድ ይሄኛው ሪፈራል ኮድ ነው ሙሉት ታያችሁ። ይሄኛው ሪፈራል ኮድ ትሞላላችሁ። እዚህ ጋር በቀይ መስመር ያሰመርኩባት ሪፈራል ኮድ ሰዓት ጋር ትሞላላችሁ ማለት ነው። እሷን ከሞላችሁ በኋላ እዚህ ላይ አፕላይ ትላታለች። አፕላይ እዚህ ጋር ያው ሪፈራል አፕላይ ሰክሰስፉል ይለኛል። ከዛ ምን ታደርጋላችሁ? እዚህ ጋር ኔክስት ትሉታላችሁ። ኔክስት ካላችሁ በኋላ እዛ ይገቡ ኢትዮጵያውን ይገቡ ነው። ኢትዮጵያ ካንትሪያችን አሳያችኋለሁ። ያው የኛው አካውንት አዲስ ስለሆነ በጣም ብዙ ኢትዮጵያዎች አሉ። ኢትዮጵያኖች ብዙ ናቸው። አሁን ቀጥታ እሱን ትተን ስለ አሰራሩ ላሳያችሁ። አሁን ስለ አሰራሩ ለማወቅ ምን ታደርጋላችሁ? ወደ ፕሮፋይላችሁ ትገባላችሁ። ወደ ፕሮፋይላችሁ ከገባችሁ በኋላ እዚህ ጋር እቺ ነገር ትነካታላችሁ። እሷን ነገር ከነካችሁ በኋላ እዚህ ጋር ምን ትላታላችሁ? ዋትስአፕ ፎን ነምበራችሁን ትሞላላችሁ። 25 1 ብላችሁ ነው ጀምሩ 09 ብላችሁ መጀመር የለባችሁ። ትሞላላችሁ። እዚህ ጋር ፈልጋችሁ ነገር ነው አብረን እንስራ፣ ዌልካም፣ እንኳን ደህና መጣችሁ ማለት ትችላላችሁ። ዌልካም ነው አለ። አሁን ሴቭ ቼንጅ ትሉታላችሁ። እዚህ ጋር አፕሎድ ፕሮፋይል አፕዴት ፕሮፋይል ሰክሰስፉሊ ይላችኋል። አሁን ወደ ኋላ ትወጣላችሁ። እዚህ ጋር ማይ ኤጀንት ብላችሁ ተናቁታላችሁ። ኢንተር ኤጀንት አይዲ የኔን አይዲ ትሞላላችሁ ማለት ነው። ያን አይዲ አስቀምጥላችኋለሁ በቀጣይ ቪዲዮ። ይሄን አይዲ ትሞላላችሁ ወይም ራሴ ስትሆናችሁ አይን አዋጣችሁ እዚህ ጋር አይዲን ጠይቃችሁ ትሞላላችሁ ማለት ነው። ከዛው ማሳያችሁ በቀጥታ በየቀኑ የሚሰጣችሁን ነገር ነው ማሳያችሁ። እዚህ ጋር ሪወርድ የምትለው አለች፣ እሷን ተነካታላችሁ።
በየቀኑ በፓርቲ 2 ሰዓት ስትቀመጡ በየቀኑ 8000 ለ7 ቀን 56000 ነው የሚሆነው። እሱን ለ7 ቀን ትሰራላችሁ። አሁን በቀጥታ ማሳያችሁ ነገር ስለ አሰራሩ ማሳያችሁ። ስለ አሰራሩ ፒራሚድ አለው። ዋናው ነገር ልጆችን ማስገባት ነው። ልጆች ስታስገቡ ያው ልጆቻችሁ ሲቀያየሩ የሚሰጣችሁ ነገር አለ ማለት ነው። ይከፍላችኋል። አሁን ለምሳሌ አቼላታችሁ ዊዝድሮ ማድረግ ትችላላችሁ። ለምሳሌ ዊዝድሮን በለው ዊዝድሮ አፕ አዲስ ስለሆነ ኢትዮጵያ ባንኮች ያልገቡልንም ያው ከጊዜ በኋላ ሊገቡ ይችላሉ እንደ ሰው ብዛት። አሁን ያለው ኢፔይ እና ዩኤስዲቲ አሉ። እናንተ እስከዛ በፈለጋችሁት ማውጣት ትችላላችሁ ማለት ነው። አፑ በጣም ምርጥ ፕላትፎርም ነው። እንደምታዩት በጣም ተመችቶኛል። ያው የምንቀየርበት ፕላትፎርም ስለሆነ እንጀግንበት። አመሰግናለሁ። ያው ሰብስክራይብ ማድረግ እንዳረሱ አመሰግናለሁ።